ጤና ይስጥልኝ ተመልካቾቻችን። አሜሪካም የኢራንን ድልድዮችና ሌሎች መሰረተ ልማቶች ማፍረሷ ተነገረ። የኢራን መንግስት ህዝቡ ኤሌክትሪክ እንዲቆጥብ አሳስቧል። ኢራን በቀጠናው ያሉ ሄዝቦላህን የመሳሰሉ ታጣቂ ቡድኖች ለሰፊው ጦርነት እንዲዘጋጁ መመሪያ መላኳ ሲነገር፣ በኩዌት በተፈጸመ የሚሳኤልና የድሮን ጥቃት በርካታ ወታደሮች መቁሰላቸው ታውቋል። በዝርዝር እናቀርባለን። በዘንድሮ የዓለም ዋንጫም ፊፋም በታሪክ ከፍተኛ የተባለ ገቢ እንደሚያገኝ ሲጠበቅ የፍጻሜ ጨዋታው የመግቢያ ትኬት ዋጋም የማይቀመስ ሆኗል። በማስታወቂያም ከፍተኛ ገንዘብ ያገኙ ተጫዋቾችና ሌሎች የዓለም ዋንጫው አስደናቂ መረጃዎችን ወደ ኋላም እንመለከታለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም ድልድዮችና የኃይል ማመንጫዎችን ጨምሮ የኢራንን መሠረተ ልማቶች መምታቷ ተነገረ። የኢራን መገናኛ ብዙሃንና ባለሥልጣናት በአሜሪካ ጥቃት ድልድዮች፣ የባቡርና አውሮፕላን ጣቢያዎች ተመትተዋል ሲሉ ከሰዋል። ይህንን የመሠረተ ልማቶችን ጥቃት ተከትሎ የኢራን ሕዝብ የኤሌክትሪክ አጠቃቀሙን እንዲቀንስ መንግሥት ጥሪ አቅርቧል። በሌላ በኩል ኢራን በቀጠናው ያሉ ሄዝቦላህና ሌሎች ታጣቂ ቡድኖች ለሰፊው ጦርነት እንዲዘጋጁ ማሳሰቢያ መስጠቷ ተነግሯል። ከአሜሪካ ጋር የተነሳውን አዲስ ጦርነት ተከትሎ ሄዝቦላህ፣ ሐማስ፣ የየመኑ ሁቲና ሌሎች በኢራን የሚደገፉ የቀጠናው ታጣቂ ቡድኖች ጦርነቱን ለመቀላቀል እንዲዘጋጁ መመሪያ መተላለፉን የሊባኖሱ አልዋታን ጋዜጣ ዘግቧል። በሊባኖስ የሚንቀሳቀሰው ሄዝቦላህ ለምሳሌ ከእስከዛሬው የከፋ ጥቃት በእስራኤል ለመፈጸም የኢራንን ትዕዛዝ ብቻም እየጠበቀ መሆኑን ጋዜጣው አክሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰሞኑን በሰጡት መግለጫም ኢራን አንዳች ጥቃት በእስራኤል ላይ ከፈጸመች ከእስካሁኑ የከፋ ምላሽ እንደሚጠብቃት ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ ኢራን በፈጸመችባት ጥቃት በርካታ ወታደሮቿ መቁሰላቸውን ኩዌት ዘግይቶ ባወጣችው ሪፖርት ገልጻለች። አሜሪካም ለተከታታይ 6ኛ ጊዜ ኢራን ላይ የጥቃት ማዕበል መክፈቷን ወታደራዊ ክፍሏም ገልጿል። የአሜሪካ ማዕከላዊ እዝ ጥቃቶቹ የኢራንን ወታደራዊ አቅም የበለጠ ለማዳከም የታለሙ መሆናቸውን ገልጾ በኢራን ወደቦች ላይ የጣለውን እገዳ ለማስፈጸም አንዲት የንግድ መርከብ መቆጣጠሩን ጨምሮ ገልጧል። የኢራን መንግሥት መገናኛ ብዙሃን አሜሪካ ድልድዮችን፣ የባቡር ጣቢያና የአየር ማረፊያን ጨምሮ ሲቪል መሠረተ ልማቶችን መምታቷን ማምሻውን ደግሞ ዘግበዋል። የኢራን አብዮታዊ ጥበቃ ኃይል በበኩሉ በኦማን የሚገኙ የአሜሪካ የባህር ላይ ክትትል ራዳር ጣቢያዎችን እንዲሁም በኩዌትና በባህሬን የሚገኙ የአሜሪካ ኢላማዎችን በመምታት አጸፋዊ እርምጃ መውሰዱን ገልጧል። በተጨማሪም በሶሪያ የሚገኘውን የአሜሪካ ልዩ ዘመቻ ማዕከል ላይ ጥቃት ማድረሱንም ተናግሯል። የአብዮታዊ ጥበቃ ኃይሉ በሶሪያና በዮርዳኖስ ድንበር አቅራቢያ በሚገኘው አልታናፍ ላይ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት ለተገደሉት የኢራን ወታደሮች የተወሰደ የአጸፋ እርምጃ መሆኑን ገልጧል። ሶሪያም ሆነች አሜሪካም በዚህ ጉዳይ ላይ እስካሁን የሰጡት አስተያየት የለም። የዮርዳኖስ ጦር 3 የኢራን ሚሳኤሎችን መትቶ መጣሉንና ምንም አይነት የንብረትም ሆነ የሰው ሕይወት ላይ ጉዳት እንዳልደረሰ አስታውቋል። በኢራቅ የሚገኙ የኩርድ ኃይሎችም በኢራቋም የኤርቢል ከተማ ላይ 8 ድሮኖች መውደቃቸውንና ምንም አይነት ጉዳት አለመመዝገቡን ገልጸዋል። ቴሄራን ለአሜሪካና ለእስራኤል ጥቃቶች በሰጠችው ምላሽ ሙሉ በሙሉ የዘጋችውና በኢራን የባህር ጠረፍ ላይ የሚገኘው ወሳኙ የሆርሙዝ የውሃ መስመር አሁንም እንደተዘጋ ነው። ይህም ከአካባቢው የሚወጣውን የነዳጅ ፍሰት የጎዳ ሲሆን የዓለም አቀፉ የኃይል ኤጀንሲ በዓለም አቀፍ ደረጃም የኃይል አቅርቦት ስጋት እንዳለ አመልክቷል። የቻይናና የፓኪስታን ውጭ ጉዳይ ሚኒስትሮች አሜሪካና ኢራን ጦርነቱን አቁመው ወደ ድርድር እንዲመለሱ ዛሬ ጥሪ አቅርበዋል። በዚህ ሳምንት መጀመሪያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ድልድዮችና የኃይል ማመንጫዎቿን እንደሚመቱ አስጠንቅቀው ነበር። ትራምፕ ባለፈው ሚያዝያ አሜሪካ ድልድዮችንና የኃይል ማመንጫዎችን ጨምሮ በኢራን ውስጥ የሚገኙ ሲቪል መሠረተ ልማቶችን እንደምትደበድብ ከተናገሩ በኋላ
የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ሆን ብሎ በሲቪሎችና በሲቪል መሠረተ ልማቶች ላይ ጥቃት መሰንዘር የጦር ወንጀል ነው ማለታቸው ይታወሳል። የኢራን መንግስት መገናኛ ብዙሃን ዋሽንግተን በደቡባዊ ምስራቅ ኢራን የሚገኘውን የኢራን ሻህር አውሮፕላን ማረፊያ በባህር ዳርቻው ባንዳር ሐሚር የሚገኝ የባቡር ጣቢያና 5 ድልድዮች መምታቷን ገልጸዋል። በጥቃቱ 7 ሰዎች መገደላቸውን የሀገሪቱ ዜና አገልግሎት ኢርና ዘግቧል። ከአሜሪካ ጋር ውጊያ ዳግም ከተጀመረ ወዲህ በሀገሪቱ ቢያንስ 38 ሰዎች ሲገደሉ ከ400 በላይ መቁሰላቸውን የኢራን ጤና ጥበቃ ሚኒስቴር አስታውቋል። ወደ ሌላ መረጃ ስናልፍ እሁድ የሚጠናቀቀው የዘንድሮ የዓለም ዋንጫ ፊፋና ሌሎች ኩባንያዎች ከፍተኛ ገቢ ያገኙበት መሆኑ ይነገራል። ፊፋ በዚህ የዓለም ዋንጫ 41 ቢሊዮን ዶላር ገደማ በዓለም ኢኮኖሚ የጨመረ ሲሆን ከዚህ ውስጥ 17 ቢሊዮኑ የአሜሪካንን ኢኮኖሚ እንዲነቃቃ ያደረገ ነው ይባላል። በተለይ በመስተንግዶና በሆቴል ዘርፎች 185 ሺህ የሥራ ዕድሎች በመፍጠሩ። ከዚህ ውጪ ፊፋም በግሉ በዚህ ዓለም ዋንጫ 13 ቢሊዮን ዶላር ገቢ እንደሚያገኝ ሲገመት ይህም በታሪኩ ከፍተኛ ገቢ መሆኑ ይነገራል። ባለፈው የኳታር ዓለም ዋንጫ ካገኘው የ8 ቢሊዮን ዶላር ገቢ ጋር ሲነጻጸር በራሱ ከፍተኛ ልዩነት አሳይቷል። የገቢ ምንጮቹ በዋነኛነት የቴሌቪዥን ስርጭት አንዱ ሲሆን በአሜሪካ የተላለፈውን ስርጭት መብት የገዛው የፋክስ ስፖርት ለፊፋ 485 ሚሊዮን ዶላር መክፈሉ ይነገራል። ቴሌቪዥን ጣቢያው ለ30 ሰከንድ የዓለም ዋንጫ ማስታወቂያ 300 ሺህ ዶላር ያስከፈለ ሲሆን ለአሜሪካ ቡድን ጨዋታዎች እስከ 750 ሺህ ዶላር ለማስታወቂያ አስከፍሏል። የፊፋ ሌላው ዋነኛ ገቢ የስታዲየም መግቢያ ትኬቶች ሽያጭ ሲሆን በዚህም እስከ 3 ቢሊዮን ዶላር ገቢ አፍሷል። ከማስታወቂያና ስፖንሰር መብቶች እስከ 2.8 ቢሊዮን ዶላር። ለገቢው መጨመር ዋነኛ ከተባሉ ምክንያቶች የቡድኖች ቁጥር ማደግና የጨዋታዎች መበራከት ይጠቀሳሉ። ዘንድሮ የጀርመኑ የስፖርት ትጥቅ አቅራቢው ኩባንያ ማስታወቂያ ለሰሩለት የስፔኑ ላሚን ያማል፣ ጁድ ቤሊንግሃምና ሊዮኔል ሜሲ በጥቂቱ 70 ሚሊዮን ዶላር ገደማ ክፍያ መፈጸሙ ታውቋል። በነገራችን ላይ የብሪታንያ የመጀመሪያው ቢሊየነር ስፖርተኛ ዴቪድ ቤካም በርካታ ማስታወቂያዎች በመስራት የሚታወቅ ሲሆን ከሆም ዲፖት እስከ ባንክ ኦፍ አሜሪካ ያልሰራበት ማስታወቂያም የለም ነው የሚባለው። ቤካም የአሜሪካው ኢንተር ሚያሚ ክለብ የጋራ ባለቤትና ፕሬዝዳንት መሆኑ ይታወቃል። እናም አሁን ሀገሩ እንግሊዝ በዓለም ዋንጫው ባታሸንፍም እርሱ ግን በንግድ ማስታወቂያው ዳጎስ ያለ ገቢ ማስገባቱ ይነገራል። ከነገ በስቲያ በአሜሪካ ኒው ጀርሲ ሜት ላይፍ ስታዲየም በስፔንና አርጀንቲና መካከል ለሚካሄደው የፍጻሜ ጨዋታ ትንሹና ርካሹ የቲኬት ዋጋ ከ7000 ዶላር የሚጀምር ሲሆን የክብር ትሪቡን እስከ 38000 ዶላር እንደሚደርስ ተመልክቷል። ይህ በእንዲህ እንዳለ ፊፋ በአርጀንቲናና ስፔን መካከል በሚካሄደው የፍጻሜ ጨዋታ አሸናፊ ለሚሆነው ቡድን የዓለም ዋንጫ ቀለበቶችን እንደሚሸልም ሲገለጽ፣ ዶናልድ ትራምፕም ግጥሚያውን ይታደማሉ ተብሏል። ለአሸናፊ ተጋጣሚዎች ቀለበቶችን መሸለም በአሜሪካ ስፖርት የተለመደ ባህል ነው። እንዲሁም የዓለም ዋንጫ አሸናፊ ለሚሆነው ቡድን 30 ቀለበቶች የሚቀርቡ ሲሆን በተጨማሪ ወደ 2000 ገደማ ቀለበቶች ለደጋፊዎች ይሸጣሉ። በእያንዳንዱ ቀለበት አነስተኛ የዓለም ዋንጫና ጽሑፍ ተቀርጾበታል። ዋንጫውን ላሸነፈ ቡድን የሚያበረክቱት ፕሬዝዳንት ትራምፕ እስካሁን ከ102ቱ የዓለም ዋንጫ ጨዋታዎች መካከል በአንዱም ላይ አልተገኙም። አሜሪካ በቤልጅየም ተረታ ወይም ተሸንፋ ከመሰናበቷ በፊት ያደረገቻቸውን ጨዋታዎችንም ቢሆን አልተከታተሉም ፕሬዝዳንቱ።